ያለው ለሌለው የሚያካፍልበት የመተሳሰብ የመተዛዘን በዓል ነው። በምንም ሁኔታ ውስጥ ብንሆን በጎን እንዳቅማችን ከማድረግ ምስቅልቅሌን የሚወጣ የሚመስለኝ ምክንያቱም 3 አመት ሙሉ እንደዛ ሆኜ እንትን ብዬ አሳልፌ ምናምን እንደገና ደግሞ አንድ ከውጭ የመጣ ዲያስፖራ በሚል ሰው ስም እንደገና እሱ እንድታገኘው ስትሄድ ደግሞ እነዛ ጓደኞቼ የነገሩኝ ታሪክ ነው የሚሆነው። የቅዱስ ይምርሃነ ክርስቶስ ሕንጻ ቤተክርስቲያን የአሰራር ጥበብ በአካባቢው ከሚገኙ ቤተክርስቲያናትና ገዳማት የተለየ ኪነ ሕንጻ ጥበብ የሚታይበት ሲሆን የታነጸው በዋሻ ውስጥ በሚገኝ ባህር ላይ መሆኑ ደግሞ ፍጹም ልዩ ያደርገዋል። ይህን ቤተ መቅደስ ከመስራቱ በፊት ሌላ ቦታ ዛዚያ ከምትባል ቦታ ድንኳን ተክሎ ሰውና we go,